ፍቅረኛ ካላት አላት ታክሲ አይደል ደርባት ይዘች ስለዚህ እኔ ያለኝ አማራጭ ምንድነው ራሴ ሆኜ መምጣት ወደ ራሴ መመለስ እሱ ያለኝ ስሜት መቀየር ይመስለኛል ስለዚህ እና እየሄዳችሁ እኔ በጣም የረበሽኝ ነገር ምንድነው አንበሳውን መልስ ይሄንን አሪፍ እና ምን ነገር የሚባል ነገር በጣም ይደብራል በጣም ያስጠላል ስለዚህ የሰው ልጅ ነው ስሜቱ የማይቀየር የለም ለሱ ያለኝ አስተሳሰብ ተቀይሯል በዚህ አጋጣሚ የምነግራችሁ ነገር ከማንኛውም ሰው ጋር በቀልድ በጣም ብዙ ጊዜ አትቆዩ በጣም ብዙ ጊዜ በተለይ ደግሞ እንደኔና እንደ ሀት እንደዚህ አመሰር ምናምን አሁን ሀይቀትን ማለት ነው ሚዲያ ላይ በጣም ማንንም ተወደው ስለሆነ ሀያት ናት ምክንያቱም ቀርቤ ተጫወቱ የለም እዚህ ሚዲያ ላይ ቲክቶክ ሰፈር ላይ እንደ ሀት ቀርቤ ተጫወቱ የለም ቀርቤ ማቀው የለም ስለዚህ ከዛን አንጣር ስሜቴ ከቀየረ የሰው ልጅ ነኝ ያ ደግሞ ትክክል አልነበረም ስለዚህ አሁን ወደ ራሴ እመለሳለሁ ኢንሻአላህ እና ይሄንን ለማለት ነው የመጣሁት ሲቀጥል ደግሞ ፍቅርን በሰውነት የምትለኩ ማለት ነው ፍቅርን በሰውነት የምትለኩ ሰዎች አንተ ምግብ አበላም ምግብ ነው የሚያስፈልግ ምናምን እኔ መቸራቤ ብየወጣው አሁን ትናንትና ላይቭ ላይ ገብቼ ሀያትም እኔም ገብተን ስንጠየቅ አንድ ሰው ገባና ምግብ ብላ ምናምን ፍቅር በምግብ አይደለም የሚለካው የሰው ልጅና አንተ ቀጭንም ሆንክ ወደላም ሆንክ ምንም ሆንክ ምንም ፍቅር በሰውነት አይደለም የሚይዝ ገባ በስሮፈር ከኔ ስለቀጠምኩ ምናምን አይደለም እና ደሳሳ ጎጆ በነገራችን ላይ ፍቅር የሞላባት ጎጆ ናት ይታያችኋል ነይ በቃ ነይ አሁን ነይ እዚች ጋር ቁጭ በይ እስካሁን እኮ ይኸውልሽ ገጠር ስመጭ ነይ በዚች አራስ ቆይ ነይ በዚች ቁጭ በይ አብሽር እኔ ጋር ማውራት ከጀመርሽ ወዲህ ኪሎስ ጨመረ ብዙ ነገርስ ጨምሯልና ምንም ያንተ ደረሰው ትችላለህ እኔ ያረሰውማ ሰላም አለይኩም ወራህመቱላሂ ወበረካቱ ውድ ፋሚሊዎች እንደምን አላችሁ እንደምን ከረማችሁ ሰላም ናችሁ ወይ ዛሬ እንግዲህ ያለሁት እንደምታዩት አካባቢ ነው ያለሁት አዲስ አበባ ነው ይታወቃል አዲስ አበባ ከየቱም ዓለም ጠፍቻለሁ ማለት ነው ትልቅ ያጠፋኝ ሀጃ ስላልነው በነገራችን ላይ ከአዲስ አበባ አቆራርጬ 400 ምናምን ኪሎ ሜትር ዛሬ ደሴ ወደ ትንሽ ወጣ ብዬ ነው ያለሁት ለማንኛውም እንደምታዩት እንግዲህ እዚህ ጋር ኩበት ምናምን ታያላችሁ ተስፋ አደርጋለሁኝ እዚህ ቦታ ለምን መጣሁኝ የሚለውንም እናንተ ነገራችኋለሁኝ ዛሬ አንድ ሳሩላለች እዚህ ቦታ ለሷ ብዬ ከአዲስ አበባ 420 ኪሎ ሜትር አካባቢ ነው እስከ አዲስ አበባ ደሴ 410 ነው ከደሴ ደግሞ 10 ኪሎ ሜትር ይመስለኛል ወጣ ብያለሁ ትንሽ 7 10 ስለዚህ ለማን ብዬ ነው ለሳዱላ ብዬ ነው ለማንኛውም የጠፋሁት ለዛ ነው ሳዱላ ማናት የሚለውን እናንተ ጋር ነው ዛሬ አብረን የምናየው ከዚህ በኋላ እንግዲህ እዚች ደሳሳ ጎጆ ውስጥ ልኖርም እችላለሁ ላልኖርም እችላለሁ አላሁ አለም እሷም ጋር ተያይዘን ልንመለስ እንችላለን ያቺ ሳዱላ ማናት የሚለው መቼም ያጓጓችሁ ነው እኔ ራሱ ጓጉቼ ነው ከዛ ተነስቼ የመጣሁት ባልሰቅሉ ደስ ይለኛል ዛሬ ግን ያው አለመሳቅ አልቻልኩም ምክንያቱም ያው መሳቅ ጥሩ ነው ለማንኛውም ሳዱላ ወደ እኔ ከመምጣቷ ፊት እና ውድ ፋሚሊዎቼ ዛሬ ሳዱላ አስተዋወቀች ለማንኛውም ኢንሻአላህ ትመጣለች ያው እንግዲህ በብዙ ጦርነት አድርጌ ነው በነገራችን ላይ እቺን ሳዱላ ወስደው ጦርነቱ ከማን ጋር ነው የሚለውን አላሁ አለም ወደፊት የሚያታኩስ ነገር አለ ብላኛለች እኔ ደግሞ ተኩስ አልወድም ቦክስ ይሻለኛል ለማንኛውም ልጥራላችሁ እሷን በደንብ ላይ ጋርጋችኋል ሼር አድርጋችኋል አደራ ሼር ስታረጉ ግን ለጠላት ሼር እንዳታረጉ ለዘመዶቼ ብቻ ትምጣ በቃ ልትመጣ ነው ኢንሻአላህ ያጨበጭባችሁ ወንዶቹም ላይክ ያደርጋችሁ ሁላችሁም ጠብቋት ሳዱላይቱን ለምጣት ከደቂቃ በኋላ ጠብቁኝ እና ውድ ፋሚሊዎች እንደምታዩት ገብቻለሁ እዚች ደሳሳ ጎጆ ውስጥ እቺ ደሳሳ ጎጆ በነገራችን ላይ ፍቅር የሞላባት ጎጆ ናት ይታያችኋል ግን ይታያችኋል እየተስፋ አደርጋለሁ እዚህ ቤት ውስጥ የማይታይ ነገር የማይታይ ሙሀባ የለም ሙሀባ የሞላበት ብዙዎች ተወልዳችሁ ያደጋችሁበት እንዲሁም ደግሞ እናትና አባቶቻችን 70 60 ዓመት ፍቅር ያሳልፉበት ነው ሳዱላውን እንግዲህ ከዚህ ቤት ነው ማውጣት አብራችሁን ጠብቁ ላይክ ያረጋችሁ በጣም እርግጠኛ ነኝ 100,000 ላይክ ለማንኛውም ቆይ እሷም ትወጣለች ሳዱላ ተዘጋጅተሻል አውርንጀ በጣም እንግዲህ ተዘጋጅቻለሁ ነይ እንዳትገለጭ አይዞሽ እንዴ ምን ሆነሽ ነው አንቺ ነኝ እንኳን አራት አሁን ጀርባሽን ሰጠት አድርጊ ጥሩ አይደለም አይን ይበላብኛል አይዞሽ ይሄን ግለጭ እንዳትዞሪ አደራሽን
ለማንኛውም ያው ዛሬ ዩቲዩብ የሚባል እየሰራሁ ነው ገብቶሻል እንደምቀርጽሽም ነግሬሻለሁኝ ማይክ አዘጋጅቼልሽ ነበር ማይክ ሸራል ያምናለሁ እስኪ ሰላም በያቸው ሊዞር ነው አይቻልም በደንብ ላይክ አድርገው ትዞሪያለሽ ሰላም በያቸው 10,000 ላይክ አስገቡና አዞራለሁ ያው በድምጽ የታወቀ አይደል እሺ ሰላም አለይኩም ዝም ብሎ ይዞራል እሺ ነገሩ ታዩች እንዴት ናችሁ ያ ጀማዓ ደህና ናችሁ ወይ አላችሁ ወይ ላስተዋውቅስ ቢል አስተዋውቂያቸው ሁሉም ያውቁሻል ግን አዎ ያቁኛል በቲክቶክ ስሜ ሀዩጋል ኢትዮጵያ በኦሪጂናሉ ደግሞ ልጥቀስ ሀያት ተቀማጥሎ ነው ያኛው ሳይቀማጥል ሀያት ነው ማለት ነው እኔ ነገራችሁ ለምን አስቸኩልሽ ለማንኛውም ሳሩልዋን እንግዲህ ከዚህ ፍቅር ከሞላበት ቤት ለማውጣት ነው ከአዲስ አበባ እዚህ ድረስ ብዬ መጣሁት ለሷ ነው ያው እንግዲህ ስላገኙሽ ደስ ብሎኛል ቤተሰቦችም ስላገኙሽ እርግጠኛ ነኝ ደስተኛ ናቸው ዛሬ እንግዲህ እኔና አንቺን ያገናኘን ያው ምን እንደሆነ ይገምቱ እንደ ቤተሰብ ይገምቱ ወይስ ትነግራቸው ከዱባይ ለምን ብለሽ እንደመጣሽ አይ ቆይ ትንሽ ላይክ ያርጉ እንንገራቸው ትንሽ ላይክ ያርጉና እንነግራቸው ሳሩላይቱ ዱባይ ነበር ያለችው ከዱባይ መጣ እዚህ ቤት ለምን ገባች አይባልም አይጠየቅም ለምን መሰላችሁ ከዚህ ቤት ገብቶ እዚህ ቤት ራሱ ገብታችሁ ከወጣችሁ ዝም ብሎ የሆነ ፍቅር ነው የምትሸቱት ይሄ ተፎቅ ቤት መውጣት አንዴች የሚያል ቤት ተሰቀላችሁ ፍቅር እዛ ላይ ጠፍቷል ፍቅር ያለው እዚች ቤት የተጋቡ እናትና አባቶቻችን በድሮ ጊዜ 30 አመት 20 አመት 40 አመት 70 አመት የቆየዋሉ ያሁን ትዳር ፈስኗል እኮማ እና ምን ያሲን ፎቅ ነውና ታዩ ነው ወይስ ምንድነው አልገባም ማለት አሁን ያሲን እኮ ነው ያልጠራው ያ ስለ ያሲን ጉዳይ እዚህ ሚዲያ ላይ ማውራት አያስፈልግም ጨርሰናል በውስጥ ያሲን የሚመለከተው አይ ቤተሰብም ተመልካች ከዱባይ ተስማምተሽ መተሻል ያው በርግጥ ሌላ ቦታ እንደርሽ ነበር የታወቀው ከመጣሽም ቆይተሻል አልደወልሽልኝ ለምን አልደወልሽልኝ አይ የሱን ፍቃድ እየጠየቅኩ ነው እሱ እኮ ማስፈቀደ ምንም እኮ ያገባው ነው እንደሆነ ነው ፊልማው እንድል አድርጎ ምን አለባች የሱ ካረገ ፊልማው ነው መሳሪያም ከሆነ ችግር የለውም አመጣዋለሁ አለኝ ቦክስም ከሆነ አብሽር ማን ያሲን ነው ይኸውልሽ ይሄን ልብስ ካወጣሁት የያሲንን ኪሎ ይመዝናል ከቺች ብቻ ገባሽ እኔ ግን እንደዛ አልፈልግም ያሲን ወንድሜ ነው ነግሬዋለሁ ለሱም ያለውን ነገር ስላንቺ አይመለከተውም ሳውዲ ነው ያለው አርፎ ስራውን እየሰራ ነው አንቺ ኢትዮጵያ ገብተሻል ያለውን ነገር ማመቻቸት ያለብሽ አንቺ ነሽ ስለዚህ ያሲን ስም አይጠራ ይቀመጥ ባለበት ያሲን ነው የምትዩ ስልክ ስደውል ያሲን ግድ ምን የተቀባሽ ነገር አለ እንዴ ያሲን ግድ ነው ማንኛውም እንግዲህ ፋሚሊዎቼ ከአዲስ አበባ ጀምሮ እዚህ ደሴ ድረስ ስመጣ ያው ሀዩን ለማግኘት ነበር አግኝቻታለሁኝ ከዚህ በኋላ ሀዩ ከዱባይ ነው የመጣችው ቲክቶክ ላይ በጣም በማድረቅ ትታወቃለች ተሳደብኩ እንደ ነገር ሳላቀ በማዝናት ለማለት ነው በማዝናናት እና ያው ዩቲዩብ ላይ ዛሬ እንግዲህ እየወጣሽ ነው በማሜቲው መተሻል ከዚህ በማሜቲው ያው ደም ባንቺ ከፍተሻቶችም አይሻልም አላሳቡ ይልሽ ኢንሻአላህ አስበሻላ ለፊት አስብያለሁ እንደዛ ነው ለማንኛውም ያሲኖ ያው ከሀዩቲ ላይ ከዚህ በኋላ ያለህ ነገር በውስጥ ጨርሳችኋል ያው ያሲኖ ቻው ብታገልም መልካም ነው ኢትዮጵያ ገብታለች አንተ ሳውዲ ነህ ተራርቆ ደግሞ ነገር አይሆንም እንደነገርኩሽ ትክክል ስለዚህ ስለዚህ አሁን ሚዲያ ላይ ማናወራም ከዚህ በኋላ ስለሱ ያለው ነገር እናንቺ በዚሁ እንጨርሳለን አሰላሙ አለይኩም ዱባይም አትመለሽም አይ እሱን እንዳየር ጸባይ ምንም አየር የለውም እኮ ንጹህ አየር አሁን እዚህ በነገራችን ላይ በዚህ ሜዳ ቦሩ ሜዳ አይ ሳትፋለምማ እንደዚህ በለሳ ቦሩ ሜዳ እንደምታወጣው ካሜራማን ዞር ቢያደርግላችሁ በዚህ ቦሩ ሜዳ ታው ታሳስተዋለህ ኧረ እኔ አልሰሰም ተስንት ሰው ጋር ተጋድሎ ነው በእጁ ያረገኝ ስለዚህ ብታርፍ ይሻላል ስለዚህ የብዙ ህይወት ቀምቷል እያልሽ ነው ወንጀለኛ ነው እኮ ወንጀለኛ አይደለም ይጠየቃል አይ በአገርና በሚስቱ የማይደራደር ሰው ወንጀለኛ አይደለም ምን ማለት ነው እንደዛ ለማንኛውም እቺ የፍቅር ቤት ናት የመሰጠች ግን እኮ ንግባ እንደውስጥ ደስ ትላለች ቤታችን የጎጆ መውጫችን ይሄ በጣም ደስ ኩበቱ ይሄ አዛባው በነገራችን ላይ ይሄ አይታችኋል እዚህ ይሄው አሁን ቀጣይ ምን አለ መሰለሽ አይ ይሄው እዚህ ጋር አሁን ይሄ በዚህ ነው ጎበስ ልትቀመጥ እንዴ ኧረ ልቀመጥ አይደለም ቤታችን እያስተካከልኩ ነው እና ውድ ፋሚሊዎቼ አንቺ ይሄንበት ቀጣይ ምጣድ ስትጂ ኤሌክትሪክ አስገባልሻለሁ እንዳታስቢ ኧረ ችግር የለም ኩበት እየለቀምሽ ነው አይ ወደ ላይ ያደረኩ ይሄ በዚህ ነው አርሽ ማበላሽ መሸመት የለም እኛ ጋር በዚህ ታረስልሻል በደንብ አድርገሽ ጤፍ ካስፈለገ ስንዴ ካስፈለገ ይሄው ዶሮ ይታረድሻል ዶሮአችን አለች
በዚህም ዶሮ ሞልቷል። ገባሽ? ኧረ ምን የመሰለ በሬ አርዶልኛል ያሲኑ ወዲያው እንደመጣ። ምን ማለት ነው በሬ ያሲን በሬ ምን ያደርግልሻል? አይ አርዶልኛል የዶሮ ስጋ ነው ጥሩ። ገባሽ? እሱ ልክ ነው እንዴ እና ይሄን ኩበት ተሰብስቦ ላንቺ እኮ ነው ሁሉ ይሄን ማረሻ አይተሻል? ቀንበሩ በሬዎቹ በዚህ። ስለዚህ እንደዚህ ነው አርሰን መብላት ያለብን። ማለት ሙያው አለ ግን የማረስ ኧረ ምንሽ ነው እንጂ ማሰ አራች ፋዘር እየረበሸች አታርስም ትለኛለች እንዴ? አረም አየረበሽ አማርኛ እንዳይዞርብኝ ግን ያቸማ እኔ ያልኩት መሬት ነው እረፉ አይደለም እነሱ አዘሩም ሲጀምር ኧረ አይዞህ እና አሁን ወደ ሜዳው ልውሰድሽ ነው እዚሁ በነገራችን ላይ ያለ ነው ዛሬ ቦሩ ሜዳ ነው አዎ በጣም ደስ የሚል ነው ወደ ታችን እንዴት ትንሽ ምን ያደርጋል ዝም ብለን ምን ያደርጋል አይ ምን መለስ አይሻልም ሌላ ጊዜ እናሳያቸዋለን ማንኛውም እዚህ ቦታ ነው ሳመጣሽ ይሄ ያው የምኖረው አዲስ አበባ ታውቂያለሽ አፓርታማ ላይ ፎቅ ላይ ነው አዎ እዚህ ቦታ ያው አሪፍ ነው ገባሽ ይሄ ፍቅር የሚሸት ነው እበት መሆኑን አትይ ይሄ አባቶቻችን ፍቅር ታውቂያለሽ መቼም አይደል ብዙ የገጠር ልጆች ታውቃላችሁ ስለዚህ እዚህ ቦታ ላንቺ ስትመጪ የሆነ ፍቅር እንድሸትሽ ነው ያሲኑ ምን ማድረግ ከዚህ በኋላ ያሲኑ ከሌለ እኮ እንደው ፍቅር አይሸተኝም ይሁንሽ እየነገርኩሽ ነው አሁን ይኸው ነይማ ተንቀሳቅስሽ ይሄን ማሳይሽ እኮ ነው እዚህ ኑሪ አይደለም ከተማ ምን ያስገባሻል ችግር የለም ግን ምንድነው ይሄ ይኸውልሽ ይሄ አሁን ይሄ ኩበት ይታይሻል ይኸውልሽ ይሄ ብታሽጪው ፍቅር ነው እዚህ ጋር የሚሸተው ገባሽ ያሲኑ 15 ኪሎ ሰው ምን ያደርግልሻል ይሄ አይ ክፉ ነገርማ አትናገረው እንድትናገረው እኔ ክፉ የተናገርኩ አይደለም 15 ኪሎ አትበለው ዶሮ አይደለም እኮ ይሄ ኢትዮጵያ ከገባሽ አንቺ አሁን ኪሎ አልጨመርሽ ስንት ኪሎ ነበርሽ በሱ ጥረት ነው ስንት ኪሎ ነበርሽ 41 ነበርኩ ደህና አሁን 50 ልገቢ ነው አሁን 50 ልገባ ነው ተመልከች እና እኔ ጋር ማውራት ከጀመርሽ ወዲህ ኪሎስ ጨመረ ብዙ ነገርስ ጨምሯልና እዚህ ደግሞ አሁን እዚህ ቤት ትንሽ 3 ቀን ብታድሪ ኪሎሽም መሐባሽም ይጨምራል ገባሽ እዚህ ዶሮሽን እየበላሽ እንቁላል እያበላሁኝ ሙያ አትሰቢ አይዞሽ ያሲን ምን ያበላሽ ያ እንደው ያንን ሰፊ ደረስ ልጅ እንዴት ላድርገው እቺን የምታህል ደረት እኮ ነው ያለው እሱ ኧረ ይሄን መሆን ይሄን እስኪ ፈረስ ያስገልባል እኮ አየሁት ማለት ይሄን አሁን እንዲያውጥቼ ባሳይሽ ፌንት እንዳነቀኝ ትቼው ማን ያሲንን አይቼ ባንተ ነው ፌንት የምነቀው ያሲን ጋር መች ተገናኝተሽ ያሲን አትበይኝ እንዴ ታዲያ ባላገኘውን በልብሱ ላይ ያስታውቀን ስፖርተኛ እኮ ነው በልሽ ያሲን ያይሽው በፊልተር ደረቱን አትፍቱ እኔ ያይሽኝ በአካል ይሄ ይኸውልሽ ተይው ኧረ ብዙ አታስፈሪ ፊልተር የሚያሳየው ያለውን ነው እኮ በነገራችን ላይ እኔ እንድትሰርብኝ አይደለም ነገር ሼው አይ እየሰደብኩ አይደለም ግን ቅድም ያይሻትን ዶሮ ራሱ አክልም የሱ ሰውነት እንደዚህማ አትግደለው እንዴ እኔ መግደል አይደለም እና ምርጫሽን አንቺ ነሽ የምታውቂው ለማንኛውም ይኸው አዝመራችን ደርሷል በቆሎ በዚህ እየዘራን ነው ብዙ ነገር ነው እንግዲህ ዛሬ የምታየው ከብቶቹ ማታ ይታለባሉ ወተትሽን ጠጫለሽ እንደፈለግሽ እኔ የጀነጀንኩሽ አይደለም ይሄን እንደምን የጀነጀንከኝ አይደለም ምን ነው በሆዴ ነው እንዴ የምታኖረኝ እኔ ፍቅር ያለው ከያሲኖ ጋር ነው እኮ እያልኩ ነው አንተ ወስፌ ወፍር እላለሁ ይሄ የሌለህን እኔ እዚህ እፎክራለሁ ይሄ ነው እንግዲህ አንቺ ነገር ለማንኛውም እኛ ያሲኑ አትበይ ያሲኖን ከመጣ ይኸው ግቢያችን ድንጋይ ይኸው እንዳልሰሳት ብዬ እሱ በድንጋይ አይደለም ይኸው እቺን ማንሳት አይችልም እሱ ይሄ ዝም ብለሽ ይኸውልሽ ማለት ይሄን ማንሳት አይችልም በነገራችን ላይ እቺ ድንጋይና 3 ኪሎ ግራም የሚመዝኑ እኩል ነው የሚሆነው እኔ ግን ይኸው ባንድ እጅ ነው እንዲያንስ ጨምጥለው ታውቂያለሽ ስለዚህ የሱ ስም ባጠሪው መልካም ነው ከዚህ በኋላ ስለሱ ማንሳት አያስፈልግም እኔ እንደነገርኩሽ እሱን ጉዳይ እሱ ደውለህ አሳምነው እሱ ታይ ሃዩ ጥሩ አይደለም አሁን ነይ እዚች ጋር ቁጭ በይ እስካሁን እኮ ይኸውልሽ ገጠር ስመጭ ነይ በዚች አራስ ቆይ ነይ በዚች ቁጭ በይ አብሽሪ ጀርባሽን ሰተሽ አውሪ ያው ፈርተሽ እንደሆነ አውቃለሁ ኧረ ችግር የለም የምር ፈርተሽ ነው እንጂ እንደዚህ የምትሆኚ አሁን ማለት ነው ዱባይ የመመለስ ሐሳቡ የለሽም ከዚህ በኋላ እሱ ያለው ሳውዲ የሱ ወሬ ተይው በቃ እሺ አሁን እኔ የማወራሽ ቁም ነገር ነው ዱባይ ከዚህ በኋላ ሄደሽ ምን ታደርጊያለሽ ሂጄ ያው ያሲኖን ለማንጣት ነው ዱባይ ሌላ ምንም አላረግም አረ ከሱ ውጭ እናውራ ያሲኖን በቃ ተይውሽ ስለማልችል እኮ ነው ከሱ ውጭ እሺ ሌላ ምን እናውራ ምን በአካል እኮ አልታያችሁም አይደለ በቲክቶክ ነው አወራችሁት በአካልም አይቼዋለሁ አይደል እንዴ ሰርጀሪ አሰሪ ምናምን እያለኩ የሚፎግርብሽ ሰው እኮ ነው እሱ ያለ የለም እሱ ሰርጀሪ አላሰረው ለራሱ ምን አለውና አስተፍራለሁ ይሄው ምን አለው እያልሽ እኮ ነው አየሽ ለዚህ እኮ ነው አሁን ይሄን ቁመና መጀመሪያ በደንብ አላይሽኝ መሰለኝ አይቻለሁ ያው ከሱ ባይበጥም ሜትር ከ90 እኮ ነው እሱ ኪሎ ደግሞ 65 አይ ቁመቴ ምን ኪሎ 65 65 ነው አይ ይሄ ከሆነ አሰፋሽ እንጂ
ኪሎ 65 ሳይሆን 35 ነው 30 ጨምሮብሽ 30 አንዴ ሲመዘን አይተሽ ከሆነ ያ የውሸት ነው እኔ ባይኔ ሌላ ሰው ደርቦ እቃ ይዞ ይሆን እንዲሆን እንጂ እኮ ድንጋይ ይዞ ነው እንጂ ሲመዘን አይተሽ ከሆነ እንደዚህ ነው ያሳየው እኮ ኪሎ አማርኛ አታሳስተኝ ያሴ ነው ምንም እንዳትቀየም እሺ ያሳስተኝ ቋንቋችን አማርኛ ብቻ ነው ሌላ ቋንቋ አልችልም አሁን አማርኛ ነው የማወራሽ ምንም ስህተት የለውም ስለዚህ ያሲንን አይጠቅምሽም ማለት ወንድማችን እናርገው እንወደዋለን እናከብረዋለን ወንድማችን እናርገው ነው የምልሽ ስለዚህ እኛ ከዚህ በኋላ እዚህ 2 ቀን 3 ቀን እዚህ እናድራለን ወተታችን ይጠጣን አብሽሪ እሱ ናት ያለች ምናምን ትካድምሻለች ለቅቅ ያለሁ ታለ እጅ ከሰጠ ችግር የለውም እኔ አወራዋለሁ ስልኩን እኮ አወራዋለሁ ችግር የለም አውራውና እንመለስ እንዴት አየሽው ሀገሩ ቦሩ ሜዳ ናለሽ ማሻአላ ነው በጣም ያምራል ቦሩ ሜዳ ነው ያ ጀማ በጣም ደስ የሚል ነው በቃ ያ እንግዲህ ቦሩ ሜዳ ብዙ ታሪክ ያለበት ነው በጣም ብዙ ታሪክ አለ ለመጀመሪያ ጊዜ ነው ሳይው በነገራችን ላይ ማሻአላ የሆነ ሀገር ነው ምርጥ ሀገር ነው ስለዚህ ያው እንግዲህ ከዱባይ ከመጣሽ በጣም ምርጡን ሀገር ነው ያየሽው በነገራችን ላይ እኔም ላንቺ ብዬ ከአዲስ አበባ መምጣቴ በጣም ደስተኛ ነኝ መጥቼም ስላገኘሁሽ በጣም ነው ደስ ያለኝ እኔም ደስ ብሎኛል ስላገኘሁ አሁን የምንመለሰው አብረን መሆን አለበት አዲስ አበባ እኔ ነገርሻለሁኝ እዚህ ከመጣሁኝ አንቺን ሳልወስድ አልመለስም እሱን እኮ ታፊ ዩቲዩብ ራሱ አንቺ ኢትዮጵያ ገብተሻል ሲሉኝ ዩቲዩብ መስራት ነው ያቆምኩት አስጠልቶ አሁን እኔን የምትወስደው ደግሞ ከፊልሚያ በኋላ ነው እንጂ ዝም ብሎ አይደለም ካሸነፍክ ድል ካረክ ችግር የለውም እኔ ራሴ እመጣለሁ እሱ ከተሸነፈልህ አብሽር ቃሌ ነው በቃ እሱ ከተሸነፈልህ እጅ ከሰጠ እኔ እመጣለሁ እሱን እንርሳው ምንም እኮ አረጋኝ አንተ ለራሳው ትችላለህ እኔ ያረሳውማ እኔ በነገራችን ላይ ውስጥ እየተቆጣ ነው ብስቅም ጥርሴን እንዳታይ ያሲኖን አታንሾርሽው እያልኩሽ እኮ ነው በዚህ ቪዲዮ ላይ እኮ አሁን 30 ጊዜ ደጋገምሽው 60 ጊዜ ልደጋግመው ያው መግጠም አልሽ እኔ መግጠም እኮ አልፈራም ኢትዮጵያ ናበርሽ እኮ አሳየው ይመጣል ና በሽር አድርግለት ይመጣል ፊልማ ምን ይሄ በፈለከው ችግር የለውም በፈለከው ግን በእጁ ሰበብ እንዳትሆን ምንም ማራኒ አንድ ግር ገዛለሁ እንደው እዘጋጃለሁ ሳውዲም ሄዳለሁ ካስፈለገ ግን ምንድነው መግባት ስለማልችል እሱን እንዝጋውን እሺ ዘክተራ እና ውድ ፋሚሊዎቻችን ለማንኛውም እንግዲህ የዛሬው ቪዲዮአችን ይሄን ይመስላል ያው ሀዩን በሰፊው ተዋውቃችኋታል ከአዲስ አበባ መጥቼ እዚህ ገጠር ድረስ እንድትመጣ ያረኩት ያገኘኋትም ከዱባይ መጣለች ያው በማዝናናት በማጫወት ነው የምትታወቀው እኛ ግን ያው ለቁም ነገር ነው የመጣነው ከአዲስ አበባ ስለዚህ ወደ አዲስ አበባ አልሄድም እያለች ነው ምን ትላላችሁ እስኪ ወደ አዲስ አበባ ትግባ የምትሉ ካላችሁ በደንብ እስኪ ኮሜንት አድርጉልኝ እሷ የምትለው ደግሞ ሐሳብ ካለ ታጋራና የዛሬውን ቪዲዮ በዚሁ እንቋጫለን ከተማ መተሽ እንድታይ ስለፈለኩ ነው በዚህ አጋጣሚ እስኪ የምትያቸው ካለ በዚሁ እንድንጨርስ ያ ጀማ እንደናችሁ በድጋሚ እኔ በጣም ደህና ነኝ ሰሞኑን እኔም ከሶሻል ሚዲያ ጠፍቼ ነበር አሁን ነው ቪዲዮ መስራት የጀመርኩት እና እኔ ወዳችኋለሁ ኢንሻአላህ ደግሞ ወደ ነበርንበት እንመለሳለን አይቢሲዩ